ይህ በዓለም ላይ ካሉት በጣም ቆሻሻ የባህር ዳርቻዎች አንዱ ነው። በዚህ ባህር ላይ ከዚህ የውሃ ጠርሙስ በመጀመር በሚሊዮን የሚቆጠሩ ቆሻሻዎች ውስጥ አንዱን አደረግን። ይህ ይወሰዳል። ጠርሙሱን ልጄ፣ ላስቲክ ርቦኛል። እንደምታየው ይህ እየተወሰደ ኦስካር ናግባ። ይህ ኦስካር ነው። የባለሙያ የባህር ዳርቻ ማጽጃ ነው። እናንተ ሰዎች የባህር ዳርቻዎችን እንዴት እንደምታጸዱ ነው። በዋነኝነት በመጀመሪያ ትልቅ ነገር እናደርጋለን እና ከዛም ብዙ ሰዎችን እናመጣለን። ይህ እዚህ የመጀመሪያው የቆሻሻ ከረጢት ነው። በመቶዎች የሚቆጠሩ ቀርተዋል። ይህም በፍጥነት እንዴት እናደርጋለን? እኛ ይመስላል። ማጨብጨብ ትችላለህ። እዛ ሂድ። ሁሉም ፈቃደኛ ሰራተኞች፣ 4 ቡድኖች በዛ በኩል 4 ቡድኖች ደግሞ እዚህ አካባቢ እንሆናለን። በከፊል እኔና ወንዶች ለማለት ፈልጌ ነው። ይህንን የባህር ዳርቻ በራሳችን ማጽዳት እንችላለን እና ሌላውን ክፍል ይገነባሉ። ጂሚ፣ አቤት። ውቅያኖሱ በባህር ዳርቻ ላይ ብዙ ቆሻሻዎችን እያስቀመጠ እኮ ነው። በውቅያኖሱ ውስጥ ብዙ ሱሪዎች አሉ። አዲስ ሕግ እያመጣው ነው። አሁን የውስጥ ሱሪዎቻችሁን በውቅያኖስ ውስጥ አትጣሉ። ቆይ እናንተ ሰዎች ቀድሞውንም ቦርሳ ሞልታችኋል እንዴ? ዋው! እናንተ ከኛ ትበልጣላችሁ። ከ12 ሰዓታት በኋላ ከጽዳት በኋላ እኛ ማንሳት የቻለው ይህ በቂ አይደለም። ወንዶችን አስገቡት። ነገ 10 ጊዜ በጎ ፈቃደኞችን እናመጣለን። ነገ አሁን በሚቀጥለው ቀን ነው። እየረዳሁ ነው። ና ግን በተቻለ መጠን ቀስ በቀስ። ማን የበለጠ ነው? ማክሮ ሮበርት ወይስ ሚስተር ቢስት? ሚስተር ቢስት። ቪዲዮን እስኪያልቅ ድረስ ማየቶን ያረጋግጡ። እንዴት እንደምንወስድ ለማወቅ 30 ሚሊዮን ፓውንድ ወደ ሀገራችን ስለመጣችሁ እናመሰግናለን። እኛ በዚህ ተነሳሽነት ያግዙ። እዚሁ ተው፣ እዛ አቁመው። እሱ እያቆመ አይደለም። በዚህ መጥፎ ልጅ ውስጥ 6000 ኪሎ ግራም ቆሻሻ አለ። እኛ አሁን 36000 ፓውንድ መጣያ አለ። ከ3000 ድመቶች ወይም 3 ቲሬክስ ጋር በተመሳሳይ ይመዝናል። ከእያንዳንዱ የአካባቢ ነዋሪዎች ጋር እየተነጋገርኩ ሳለ ከመንገድ ዳር በባህር ዳርቻ እንዳለ ጠቅሰዋል። ያ ደግሞ በጣም ቆሻሻ ነበረ። ስለዚህ ኖላን ከብዙ ፈቃደኛ ሰራተኞች ጋር አልኩት። በባህር ዳርቻውን ለማጽዳትም እዚህ ሙሉ የመኪና መከላከያ ያስፈልጋል። እዚህ የመኪና መከላከያ አለ። ይህ ከውቅያኖስ ወጥቶ ነው። ሰዎች ያልተለመዱ ነገሮችን ያበላሻሉ። በባህር ዳርቻው ላይ ምን አይነት ቆሻሻ አይተዋል? በጣም አስፈላጊ፣ በጣም የተለመደ ፕላስቲክ ነው። እኛ በዚህ በባህር ዳርቻ ላይ ሁሉም መልኩ እናያለን። 12,000 ፓውንድ ቆሻሻ አስወግደዋል። ወደ አጠቃላይ ደግሞ ያመጣል ከ50,000 ፓውንድ መጣያ ከሁለት የባህር ዳርቻዎች ብቻ። ይህንን የኃይል እንቅስቃሴ ይመልከቱ። ያንን ተመልከት። እንዲህ ነው እንድንጥለው የፈለጋችሁት? ወንዱ አንዱን ለቡድን አንዱ የቡድን ተጫዋች ነኝ። አዎን፣ ማየት እንኳን አያስፈልገኝም። እዚያ ሂድ ማርክ፣ ተመልከት። እኛ ሰዎች ወደዚያ ከተመለከትን ወደ ባህር ዳርቻ መጨረሻ እየተቃረብን ነው። በባህር ዳርቻውን ይህን ይመስላል። ደግሞ እዚያ እየደረስን ነው። እያደረግን ነው። በሚያሳዝን ሁኔታ በውቅያኖስ ውስጥ ቆሻሻን በማጠም እና ምንም እንኳ ይህን 60,000 ፓውንድ መጣያ ብንወስድም አስደናቂ ሊመስል ይችላል። በውቅያኖስ ውስጥ በጣም ብዙ ቆሻሻዎችን የሚያሳዝን ሁኔታ አሉ። ከ2 ዓመት በፊት በቡድን ዛፎች ህዝቦቻችንን ጨፍጭፈናል እና 20 ሚሊዮን ዛፎችን ተክለዋል እና አሁን እንደገና ለማድረግ ጊዜው አሁን ነው። ለዚህ ነው እኛ ሌሎች በመቶዎች የሚቆጠሩ ፈጣሪዎች ጋር አንድ ላይ የምንሆነው። በቡድን ባህርን እና ለእያንዳንዱ $1 1 ፓውንድ ያነሰ ቆሻሻ በውቅያኖስ ውስጥ ይሆናል። ግን ጂሚ $10 ለመለገስ ብንፈልግስ? እዚህ ምቹ በሆነ ሁኔታ 10 ፓውንድ ቆሻሻ አለ። አሁን ውቅያኖስ ውስጥ እየመጣ ነው። ቡም ሄዷል።